ሰላም ሰላም እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እንኳን ደህና መጣችሁ ማለት ፈልጋለሁ በድጋሚ ወደ ሪፊውጅ ማም ዩቲዩብ ቻናል ማለት ነው። እንደምታዩት ለልጄ ለመጀመሪያ ጊዜ ማለት ነው ዱባ አቀመስኩት። ለመጀመሪያ ጊዜ ነው። እኔ ካሁን በፊት ሰርቼለት አላቅም። እኔም አልወድም እውነት ለመናገር ዱባ ወጥ እኔ እንጃ በልቼ አላቅም እና እኔም አልወድም። ስለማልወደው በቃ ትኩረት ሰጥቼው አላቅምና ባለፈው የሆነች ልጅ ነው የነገረችኝ ዱባ በጣም ጥሩ ነገር ነው፣ በጣም አስፈላጊ ነው ለልጆች፣ በጣም ለአንጀታቸው ቀለል ያለ ነው ምናምን ስትለኝ እኔም ሂጄ ቤት እንግዲህ እንዳለችኝ ዱባ በካሮት አድርጌ አዘጋጀሁለት ማለት ነው። እንደምታዩት ለመጀመሪያ ጊዜ ሳጎርሰው ስታዩት እኔ እንጃ አልወደደውም ይሁን ምን ይሁን አላቅም፣ ብቻ ግን ተፋው አስመለሰው። እንትን አልፈለገም ነበር መጀመሪያ። እሺ ብዬ ተቀበልኩትና አስቀመጡ። ከዛ በኋላ ሁለተኛው ቀስ አድርጌ ትንሽዬ ወተት ጨመርኩበትና በወተት ቀላቅዬ ስሰጠው በጣም ወዶት ነው የበላው። በጣም ማለት ነው። የመጀመሪያ ቀኑ ራሱ አይመስልም። ኦልሞስት አሁን አመት ከ9 ወር አመት ከ10 ወር ሊሆነው ነውና እስካሁን በልቶ አያውቅም። ብቻ በጣም አሪፍ ነበረ። እንዴት እንዳዘጋጀሁት ደግሞ አይታችሁታል። መጀመሪያ ዱባውና ካሮቱን አንድ ላይ እንትን አረኳቸው ማለት ቀቀልኩት ማለት ነው። ከዛ ወደ 20 ደቂቃ 25 ደቂቃ እንደዛ ያህል ተቀቀለ። ከዛ በኋላ በሹካ አርጌ ነው ዳመጥ ያረኩት። ያው ማኘክ ስለሚችል ጥርስ ስላለው ያን ያህል እንትን አይል መፍጨት አያስፈልገውም በሚል ማለት ነውና በጣም ደግሞ የምታዩት ጉንፋን ይዞን ነበረ። በጣም ኃይለኛ ጉንፋን ከ2 ሳምንት በላይ የቆየ እንግዲህ ኡጋንዳ ላይ ያላችሁ ታውቁታላችሁ። እንደ ወረርሽኝ ነገር ነው መሰለኝ። በጣም ኃይለኛ ጉንፋን ነበር የያዘንና በዛውም ለራሴ ሻይ አዘጋጀውኝ በቅመም። እኔ ሻይ ቅጠል ብዙ ጊዜ አልጠጣም አይመቸኝም። በቅመም አርጌ በዝንጅብል ምናምን አዘጋጀው። ከዛ በኋላ ለቤቢሹ ደግሞ እንደምታዩት ቀስ ቀስ እያልኩኝ ትንሽ እያረፈ እንዲበላ አደረኩት ማለት ነው። በጣም ነበር የወደደው። በወተት ሲሆን እንደው ሞር እንትን አደረገ። በጣም ልጆች ከሆኑ ከአንድ አመት በታች ከሆኑ በተለይ ጥርስ ገና እንትን ያላሉ ከሆኑ መፍጨት አለባችሁ። ሲፈጭ ሞር እንትን ለማለት ለመብላት ምቹ ይሆንላቸዋል። እንደ ቤቢሹ ተለቅ ያሉት ጥርስ ያላቸው ማግኘት የሚችሉ ልጆች ግን ከሆኑ ያው በደንብ ባይፈጭ ባይነኝ እኔ በበኩሌ ማለት ነው። ብዙ ምግብ ቤቢ ሳዘጋጅለት እንደዛ ነው። ብዙ እኔ የተፈጨም ያን ያህል ብዙ አልሰጠውም። ከበፊትም ጀምሮ ትንሽ ዳመጥ አረገዋለሁ በሹካ እንጂ እንትን አላረገውም። ከስንት አንዴ እንጃ ገና 5 ወር አካባቢ ሲጀምር ነው ስፈጭለት የነበረው እንጂ ከዛ በኋላ እኔ አልፈጭም። እና እንደምታዩት እየተለመነ ነው። ያው በስተመጨረሻ ሲጠግም ማለት ነው እየተለመነ ነው። ሻይ አብሮኝ እየጠጣ ሻይ ይፈልጋል። ሻይ ስጠጣ ደስ ይለዋልና እፉ እያለ እያባበለኝ ነበረ። እፉ እያለልኝ ምናምን ደስ የሚል ጊዜ ነበረ። እዩት እዚህ ጋር ደግሞ ሻይ ለመጠጣት እንትን እያለኝ ማለት ነው እያባበለኝ ነው እየሳበኝ ምናምን ማለት ነውና አሪፍ ነበረ። ወዶታል ዱባ በካሮት። ሌላ ቀን ደግሞ የሆነ ቪዲዮ ያየሁት ነበረ ዱባ ካሮትና ኦትስ አንድ ላይ ቀቅላ የሰራችው አይቻለሁ። እሱን ደግሞ ሌላ ቀን እንትን አረግለታለሁ። ሌላ ቀን ሰራውና ታዩታላችሁ ማለት ነው። እንግዲህ ያያችሁት በላ፣ ወተቱን ጠጣ። ከዛ በኋላ በቃ ጠገበና ማታ ስለነበረ ለመተኛት ማለት ነው ባይ ያላችሁ ነው። እዚህ ቪዲዮ ያቃል በጣም ደስ ይለዋል። የሚገርማችሁ ነገር እና እዚህ ጋር እንግዲህ እንደምታዩት እዛው ድክም ማለው ምንድነው ዱባ ግን ይሄን ያህል እንትን ያደርጋል እንዴ? ከዛ ይሁት ሃይፐር ሆኖ ነው ጠዋት የተነሳ። ጠዋት ላይ ሲነሳ በእውነት ሃይፐር ሆኖ ነውና ዱባ ምን ያህል ነው አቅም ያለው እስኪ ንገሩኝ። ምክንያቱም እዚህ ሀገር ኡጋንዳ ላይ ይሄ ምንድነው የሚባለው ማቶኪ ምናምን የሚባሉ አሉ። እንደዚህ የሙዝ ገንፎ ምናምን አንድ ቀን እስኪ እሱን ደግሞ እየሰራን አብረን እንበላለን እናየዋለን። ግን እሱን ስንበላ ትንሽ እንትን ይላል የሆነ ሰውነታችን ድክም እንቅልፍ የማለት ባህሪ ያለውና ዱባም እንደዛ ይሆን ወይ ብዬ አሰብኩኝ ማለት ነው። ጠዋት ሲነሳ በቃ እንደዚህ ደስተኛ ሆኖ ነው የተነሳው። ፊታችን ራሱ አልታጠብንም ገና እንደተነሳን ነው። በጣም ደስተኛ ነበርና የዱባ ጥቅም
እንዴት እንደሆነ እስኪ ከስር ጻፉልኝ። እናቶች የሆናችሁ ዱባ ልጆቻችሁን የምታበሉ እስኪ ጥቅሙን በደንብ ጻፉልኝ። ሌላ ጊዜ ደግሞ በደንብ እንድሰራለት ማለት ነው። ካሁን በኋላማ በእውነት ሰራለታለሁ። እኔ ራሱ በጣም ወድጀዋለሁ። ስለበላ ደስ ብሎኛልና እግዚአብሔር ይመስገን ወድጀዋለሁ። እኔም እንግዲህ ለመቅመስ ሞክራለሁ። እኔ አንዳንድ ነገሮችን እኔ ጠላለሁ፣ ደስ አይለኝም፣ አልወድም ስል ከየት ተነስቼ እንደሆነ ግራ ይገባኛል። ምክንያቱም ምንም አላቀውም፣ ጣዕሙ ቀምሾም አላቀው ነገር እኔ አልወድም ስል በጣም ነው ማፍረው ለራሴ። እንዴ ከየት ነው የቀመስኩት? ምን አድርጎኝ ነው ብዬ እንትን እላለሁ። አንድም አልወደው ሌላኛው ነገር ምንድነው? ለውዝ ነው። ለውዝ በጣም አልወድም፣ ሽታው ራሱ ያመኛል። ቤቢሹ ደግሞ ይወዳል፣ በጣም ይወዳል። እንትኑ ራሱ ይሄ የዚህ ሀገር ሎካሉ እንትን አለ ለውዝ የተፈጨውና እሱን ነው የምጠቀመው። ብዙ ጊዜ የታሸገውን አልጠቀምምና እሱ ራሱ በጣም ይወደዋል። እኔ እንኳን አልወደውም ሽታው ራሱ። ኤኒዌይስ ሌላ ጊዜ ደግሞ በሰፊው እንመጣለን። እንግዲህ የቻልነውን ለመስራት እየሞከርን ነው። እናንተ ደግሞ ፕሊስ ካያችሁት ሙሉውን እዩትና ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ሳፖርት አድርጉን ማለት ፈልጋለሁ። ቴንክ ዩ